አንዳንድ ሰዎች ፈውስ ፍለጋ በጣም ብዙ ቦታ ትደርሳላችሁ። ፈዋሹን ግን በደንብ አላወቃችሁ። ተፈውሰ ነገ ትታመማለህ። እመነኝ፣ አንድ ጊዜ ተፈውሶ የቀረ ሰው የለም። ህመም ከኛ ጋር ይኖራል። ስለ ፈዋሹ ማወቅ ግን ከሁሉ ይበልጣል። ማቴዎስ ወንጌል ምዕራፍ 9ም ማርቆስ ወንጌል ምዕራፍ 5ም ሉቃስ ምዕራፍ 8ም የሚያስረዳን አንድ ነገር ነው። እውነተኛ እምነት ኬላን አልፎ ፈውስ ይቀበላል። በጣም ብዙ ሰው ውስጥ ያለው እምነት ፌክ ነው። ገና 3 መሰናክል እያለ በመጀመሪያው መሰናክል ላይ ተሰብሮ ይቀራል። ሴቲቱ ውስጥ የነበረው እምነት እውነተኛ እምነት ስለነበረ ህዝቡን አለፈ። የመጀመሪያው ይሄንን ህዝብ ማለፍ እንቻ አይደለም የሚያስፈልገው እምነት ነው። የሚያሸማቅቅ ማንነት ነበራት። እፍረትን አለፈች በእምነት። ተስፋ የሚያስቆርጥ የሰዎች ንግግር ነበረ፣ እሱንም አለፈች። ከኋላ መታ የኢየሱስን ልብስ ነካች። መንገዱ ላይ ቆማ አላሳልፍም ሳትፈውሰኝ ማለት ትችል ነበረ። ከኋላው መታ የልብሱን ጫፍ ነካች። ይሄ ምን ያሳያል ካላችሁኝ፣ ትህትናዋን ያሳያል። ትሁት ሰው ነው የሚፈወሰው። በብዙ ትህትና ዝቅ ብላ የልብሱን ጫፍ ነካች። ከእምነቷ ባሻገር ዝቅ ማለቷ የኢየሱስን ልብ ነካ። ለመፈወስ ዝቅ ማለት ያስፈልጋል። ለመባረክ ዝቅ ማለት ያስፈልጋል። ዝቅ የምትለው ለፈዋሹ ነው። እኔ አንተን ለማስገረም አይደለም የመጣሁት፣ ካንተ ጋር ለመገረም ነው የመጣሁት። የሚያስገርም ሰው የለም፣ የሚያስገርም ጌታ ግን አለ። በትህትና ከቀረባችሁ ትገረማላችሁ። ዝቅ ብላችሁ ከቀረባችሁ ትደነቃላችሁ። እግዚአብሔር ከኛ የሚፈልገው ምን ያህል ድግሪ ያለው አይደለም፣ ምን አይነት ትሁት ልብ አለው። መጀመሪያ ጌታ የሚፈልገው መስፈርት እሱን ነው። እግዚአብሔር ልብንና ኩላሊትን የሚመረምር ኃያል አምላክ ነው። ወደ እርሱ ስንቀርብ በመፍራት መሆን አለበት። ከሱ ጋር አብሮ የሚበሉ፣ አብሮ የሚጠጡ፣ አብሮ የሚወጡ፣ አብሮ የሚገቡ የቅርብ ወዳጆች ነበሩ፣ አጃቢዎች እንጂ የኃይሉ ተካፋዮች አልነበሩም። የኃይሉ ተካፋይ ለመሆን በእምነት መቅረብ ያስፈልጋል።